ውድ ወዳጆቼ አንዲት ሴት ሁል ጊዜ ከባለቤቷ ጋር ወደ ሥራ በመኪና ትሄዳለች። ነገር ግን መንገድ ላይ በትራፊኩ አማካኝነት መኪናቸው በሚቆም ጊዜ ወይም በትራፊክ ቀይ መብራት በሚያስቆማቸው ጊዜ መኪናቸውን የሚለምኑ ልጆች ዙሪያውን ይከቡታል። ከነዚህ ልጆች መሃል አንድ በጣም ምስኪን ልጅ አለ። አንዳንድ ጊዜ ይህ ልጅ ፊኛ ይሸጣል፣ አንዳንዴ ደግሞ አበባ እየያዘ አላፊ አግዳሚውን ግዙኝ ሲል ይውላል። እርሱም ወደ መኪናቸው ይመጣል። ወዳጆቼ ይህ ልጅ በጣም ምስኪን ደስ የሚል ልጅ ነው። ይህች ሴት ቀስ በቀስ ይህንን ልጅ መውደድ ጀመረች። የልጁ ጣፋጭ ቃላቶች ልቧን ሁሌ ያሸንፏት ነበር። ነገር ግን አንድ ቀን ወዳጆቼ ይህ ልጅ አደጋ ገጠመው። በኋላ ሴትየዋ ልጁ የራሷ ልጅ መሆኑን አወቀች። ከወለደች በኋላ የጣለችው ልጇ በዚህ አይነት ሁኔታ ውስጥ ሆኖ ሲኖር ካሳለፈ ከ8 ዓመታት በኋላ ማለትም እንዲህ ባለ ሁኔታ ሲለምን ካሳለፈ በኋላ ወዳጆቼ ምን አስገድዷት ልጇን ጣለች? ከአደጋው በኋላ ባለቤቷ ይህንን እውነት ሲያውቅስ ምን የሚፈጠር ይመስላችኋል? በቪዲዮ ላይ ሁሉንም ይሰናል። ስለዚህ አብራችሁን ቆዩ። ነገር ግን ቪዲዮውን ከመቀጠላችን በፊት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በትህትና እንጠይቃችኋለን። ወዳጆቼ ይህ በአንድ የታወቀ ዕለታዊ ጋዜጣ ላይ ወጥቶ የነበረ በልጅና በእናት መሃል ስላለ ግንኙነት የሚያሳይ በጣም ስሜታዊ አስተማሪ ታሪክ ነው። አብራችሁን ቆዩ።